ስላንተ ብዙ ነገር ይወራል ከተማ ውስጥ በጣም ብዙ ነገር እሰማለሁና ሴቶች በጣም ይወዱዋል የሚባል ነገርም ሰምቻለሁ። ይሄ ነገር እንዴት ነው? ሰላም የዩቲዩብ ቤተሰቦቼ፣ ዛሬ አንድ እንግዲህ ይዤላችሁ መጥቻለሁ። ራሱን ያስተዋውቀናል። እሺ፣ እኔ ቢኒያም ከቤራ እባላለሁ። በቲክቶክ ነው እኔ በእኛ ጊዜ የሚታወቀው። እናም ደግሞ እኔ ማስታወቅ የምፈልገው ነገር ቢኖር በሆሳዕና ውስጥ ወደ መቼም ስለ ሆሳዕና ነው። ስለ ሆሳዕና ነው። በሆሳዕና ውስጥ ብዙ ነገር እናደርጋለን ብለን እናስባለን። አሁን ብዙ ቲክታከሮች ብዙ ዩቲዩበሮችን ይዘን እናመጣለን ብለን እናስባለን። እሺ ቢኒ፣ እዚህ ሆሳዕና ነው የተወለድከው? ሆሳዕና ነው እንዴት ትገልጻታለህ ለማያውቁ ሰዎች ነው? ኦኬ እሺ፣ ሆሳዕና የፍቅር ሀገር ናት። ሆሳዕና የሰላም ሀገር ናት። ወረዲ ሆሳዕና ማለት የሰላም ሀገር ናት። ሌላ አሁን ሆሳዕናን ትገልጻት፣ አሁን ነዋሪዎችን ህዝቡን ምናምን እንዴት ትገልጸዋለህ? የሆሳዕና ህዝብ ፍቅር ናቸው። አብሶ እንግዳ ምናምን ተቀባይ ናቸው። በጣም በቃ ለሆሳዕና ህዝብ አገላለጽ የለኝም። በጣም የሚመቹኝ አገር ማለት ሆሳዕና ናት። ከተማዋስ እንዴት አየው ለውጡ? በአጭር ጊዜ ለውጥ የሆነ የክልል መቀመጫ ሆነች። በዛ ላይ ብዙ እንግዶች እየመጡ ነው እና ለውጡ እንዴት አየው? ኮሪደር ልማት ተሰርቷል፣ ብዙ ነገር ተሰርቷል እና እንዴት አየው ያንን? ሆሳዕና ክልል ከሆነች ጀምሮ ብዙ ነገር ተሰርቷል። ሆሳዕና ውስጥ ገና የሚሰራ ያለ አሁን እየታሰበ ያለው አውሮፕላን ማረፊያ አሁን በቅርቡ እንደሚያልቅም ጭምር ነው እስካሁን ድረስ እየተገለጸ ያሉ በሚዲያም እንደሚታየው ከሆነ እና ሆሳዕና ገና ብዙ ነገር ይሰራል ብዬ አስባለሁ። እና እንግዶች ቢመጡ ምናምን አሪፍ ከተማ ናት። በጣም የሚገርም አቅም ናት። መታችሁ ሆሳዕናን እንድታዩ ደግሞ ጥሪ እናደርጋለን። ቢኒ ምርጥ ሰው ነው። ቢኒ ቲክቶክ ላይ እንዴት ነው የምትሰራቸው ኮንተንቶች ምናምን ስለምን እንደምትሰራው? ስለ ሆሳዕና እየሰራሁ ያለሁት ስለ ኮሪደር ልማት አሁን ስላለው ዳግም ደግሞ ስለሚሰራው ብዙ ነገር እያስተዋወኩ ነው የሚገኘው። በመጨረሻ ቢኒ ለሆሳዕና ወጣቶች የምታስተላልፈው መልእክት ካለ ማስተላለፍ እድሉን ሰጥሃለሁ። ኦኬ እሺ፣ የሆሳዕና ህዝብ ኦልሬዲ ሀገርን እንድታስታውቁ እና ደግሞ ስለ ሆሳዕና እንድትናገሩ ነው የምፈልገው። ስለዚህ አሁን ሆሳዕና ጸጥታ ሀገር እንደሆነች፣ ሆሳዕና የወንጌል ሀገር እንደሆነች እንዲያውሩ ነው እኔ የምፈልገው። ለኢትዮጵያ ህዝብ ለሆሳዕና ህዝብ የማስተዋወቀው ነገር ቢኖር እሱ ሆሳዕናን በደንብ እንዲያስተዋውቁ፣ ሆሳዕናን ወደ ተሻለ ነገር እንዲያደርሱ ነው የምትመኘው። እና አብረን ስለነበረን ቆይታ በጣም ነው የማመሰግነው። እና ሰብስክራይብ እንዲያደርጉ እና ቻናሉን ላይክ፣ ሰብስክራይብ፣ ሼር ምናምን እንዲያደርጉ ንገራቸው ቤተሰቦቻቸው። ይህ አካውንት ኦልሬዲ በደንብ እንዲያድግ እንፈልጋለን። እናም ደግሞ ይህ ዩቱብ አድጎ አሪፍ ቦታ እንዲደርስ እንፈልጋለን። ስለዚህ ይህን ዩቱብ የምትከታተሉ ሁላችሁ ሰብስክራይብ አድርጋችሁ ላይክ እያደረጋችሁ እንድትከታተሉ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንወዳችኋለን።